የኦሮሞም የአማራም የቀሪ ኢትዮጵያ የትግሬም ጠላት ናቸው። ከሻቢያ ከወያኔ ከኦነግ ጋር የሚሰራ ከጉሙዝ ታጣቂ ጋር የሚሰራ ፋኖ ካለ እሱ ፋኖ አይደለም፣ የሻቢያ ፋኖ ነው። አንድ ነገር ልጠይቃችሁ። ትግሬ እኮ እየተዋጋን ያለው ራያና ወልቃይት ፈልጎ ነው፣ መሬት ፈልጎ ነው። ከቻለ እስከ ደጀን መምጣት አባይን መገንጠል ነው። በምን ሂሳብ ነው ትግሬ ከአማራ ጋር የሚሰራው? በስፋት እንሂድበት። አሁን ፕሮፓጋንዳ ይዘው መጥተዋል። አብይ ቲዲኤፍን ጠይቆ ነበር ፋኖ እንምታ ብሎ እምቢ ብለን ነው እያሉ እነ ደብረጽዮን። ውሸት ነው፣ ውሸት ነው። ይሄ ፕሮፓጋንዳ አማራን ለማታለል ጽምዶ ሰሜነኛ ብለው እነዘመነ ይዘውት የመጡት ተቀባይነት ስላጣ አሁን ደግሞ ልክ እንደነታየ የሚባል ደንቆሮ ይሄ ጎፋ በሬ የሚመስል ሰውዬ መጥቶ አብይ እንዲህ ብሎ ነበር። እሱ አልነበረም ወይ አማራ መጥፋት ያለበት ያለ የሰላም ሚኒስትሩ ነው? አስቸኳይ ጊዜ አዋጅ ያውጅ የነበር እኮ ታየ ደንዳ። በየትኛው ሞራሉ ነው ታየ መጥቶ የህዋት ቀንደኛ ሰላይ ስለሆነ እኮ ነው የሚያላግጥባቸው። በሜንጫ አንገት እንቆርጣለን ያለን ጀዋር መሐመድ ከመቼ ወዲህ ነው የአማራ ወዳጁ ነው ከዘመነ ካሴ ጋር የዘመነ የውጭ ጉዳይ ኃላፊ ነው የመጣው? ባይዞ እሱ ታስሯል። ዳላስ ቴክሳስ የአሜሪካ መንግስት ታስሮታል። አንድም ሚዲያ ግን አልዘገበው። ሚዲያዎች ሁሉ የወያኔ የሻቢያ የኦነጋውያን መሆናቸውን የምታዩት የጀዋር መሐመድ እስራት አልተነገረም። ጀዋር መሐመድ በታክስ ማጭበርበርና ከ30 የዓለም የእስላም ሽብርተኞች ጋር ግንኙነት ፈጥሮ በመገኘቱ ታስሯል። ዳላስ ቴክሳስ ከአውሮፕላን ላይ ነው በቁጥጥር ስር ኤፍቢአይ የወሰደው። ይሄ ግን አይነገርም። ይሄ ማንም ሰው ተናግሮ ማያውቅም። ሚዲያዎች እና ከሪሚቴን ያዘግቡ። ለምን? የአማራ ፋኖ ጠላቶች ናቸው። የአማራ ጠላቶች ናቸው። እነ ማዛ መሐመድ ለምን? ወያኔዎች ናቸው። ሁሉም ታያላችሁ ታርቀው ነው የሚመጡት። አሁን የሻቢያ የኦነግ የህዋት መንግስት ይቀጥላል። በአሜሪካኖች ተፈላጊ ሆኗል። ትግሬዎች መምጣት አለባቸው ተብሎ እኮ ተወስኗል። ዛሬ አማራ ነው ጾም ጸሎት እያለ እዚያ ጋር የሚንበረከከው። እነሱ በጦርነት ሰበብ ወደ መሀል ሀገር እየመጡ ነው። አሁን አበቃለት እኮ አማራ በሙሉ ገቡ እኮ። ኤርትራ ቀድሞ ገብቷል፣ እነሱ ደግሞ አሁን ገቡ። አገር ሰርተዋል እኮ ተገንጥለው ሄደዋል። ምን ይሰራሉ? መውጣት ነው ያለባቸው በሙሉ ከኢትዮጵያ ምድር። ትግርኛ ተናጋሪ ተጠርጎ መውጣት አለበት። ሀብት ንብረቱ በመንግስት መወረስ አለበት። ፎቆቻቸው ማለት ነው። ፎቆች እኮ የአማራም የኦሮሞም የደቡብም አይደል፣ የማንም አይደል፣ የኢትዮጵያኖች አይደል፣ የወያኔና የሻቢያ የኦነጋውያን ሀብት ንብረቱ። አሁን ኦነግ ደግሞ እየወረሰ ሽመልስ አብዲሳ እኮ ዛሬ እኮ የሲሚንቶ አከፋፋይ፣ ዛሬ እኮ ብረት አከፋፋዮች ኦሮሞች ናቸው። ግሩም ጫላ እኮ ዛሬ ዱባይ ላይ እኮ ትልቅ ህንፃ እየመሰለ ከየት አመጣው? የ4,000 ብር ደሞዝተኛ ገንዘብ እኮ ማተም ደርሰዋል እኮ። የኦሮሞ የበላይነት ነው አሁን ያለው። ፋክቱን ለመነጋገር የኦሮሞ የበላይነት ነው ያለው አሁን። ትግሬንም መታ አማታታ አዳከመ፣ መጣና አማራን አዳከመ። ግን የትግሬና የአማራ አንድነት እስከምን ድረስ ነው ስትሉ ወልቃይትና ራያን እስከሚይዙ ድረስ ነው። 4 ኪሎ እስከሚገቡ ድረስ ነው። ከዚያ በኋላ አማራን መግደል ማጥፋት ይጀምራሉ። ኦሮሞን እንደ ድሮ ቂጡን እየወጉ ወደ ኬንያ ይመልሱታል። ለማየት ያብቃችሁ። እምናየው ጉዳይ ነው። ዛሬ ከትግሬ ጋር የሚሰራ ፋኖ ካለ የተረገመ ነው። ከኤርትራዊ ጋር የሚሰራ ፋኖ ካለ እሱ የአማራም የኢትዮጵያም የኦሮሞን ቀንደኛ ጠላት ነው። ከኦነጎች ጋር የሚሰራ ፋኖ ካለ እሱ ወንጀለኛ ነው። አንቀበለውም። ይሄ አብይ ጠርቶን አማራን አንወጋም ብለን እምቢ ያልን የሚሉ ትግሬዎች ስለተንበረከኩ ነው፣ ስላሸነፍናቸው ነው። ትግሬ ተሸንፏል፣ ኤርትራ ተሸንፏል። እጅ ሰጥቶ ኢትዮጵያ መጥቷል። ረሃብ ወድቋል። ህዝቡ መብላት አልቻለም። ኤርትራዊው ኢትዮጵያ ውስጥ ነው ያለ። ዛሬ የረባ ጠቅላይ ሚኒስትር ቢሆን ኖሮ ወደቡን ይይዛል፣ መሪውን በአውሮፕላን ይመታል። ኤርትራን መልሶ ወደ ኢትዮጵያ ማስገባት ይቻል ነበር። ምክንያቱም ወረድ እጃቸውን ሰጥተው ገብተዋል። ኦልሬዲ ወደ መሀል ሀገር ገቡ እኮ።
የሚበሉት አጣው ብቻ አይደለም ለመሰለል ጭምር ኢኮኖሚ ለመያዝ ነው የመጡ። ወደብ ዘግቶ ኤርትራዊ ኢትዮጵያ ውስጥ ምን ይሰራል እያልኩ ነው። ትግራዋይ እያልክ አዲስ ሲኖዶስ አቋቁመህ የአድዋ ትግሬ ኢትዮጵያ ውስጥ ፎቅ ይዘህ ለምን ትቀመጣለህ? ለምን ኮንዶሚኒየም ትይዛለህ? ለምን መንገድ ትሰራለህ? ለምን የመንገድ ጨረታ ታሸንፋለህ? ለምን አስመጭና ላኪ ትግሬ የተባለ ሁሉ ለምን ቢራ ፋብሪካ ይኖረዋል? የተዘረፈ ኃይል ነው፣ የተዘረፈ ገንዘብ ነው የምልህ። ስለዚህ የአማራ ህዝብ ትግሬዎች የሚያታልሉት በሃይማኖትና በባህል ስለታሰረላቸው ነው። በራሳቸው ሲኖዶስ ስለሚመራ ነው። የአማራ ህዝብ ግን የራሱ ሲኖዶስ አላቋቋመም። ሁልጊዜ ሎሌ ነው፣ ሁልጊዜ ሆዳም ነው፣ ሁልጊዜ እነሱን ካልያዘ አይንቀሳቀስም። ጠላቶቹን ተሸክሞ ራሱን በማጥፋት ላይ ያለ ህዝብ ዓለም ላይ አማራ ይባላል። ኢትዮጵያኒስት ነው፣ ልክስክስ ነው፣ በራሱ ያፍራል፣ በማንነቱ ያፍራል። አማራ ለማለት ይጨንቀዋል። ኢትዮጵያ ይላል፣ ሲገደል ግን ኢትዮጵያ ይሉታል። ውሸታቸውን ነው። ዜናዎች ሲገሉት አማራ ነው እያሉ የሚገሉት እስላሙንም ክርስቲያኑንም። እስላምነ ክርስቲያን ነህ ብለው ሲገሉ አይተናናቅም። አማራ ነህ ነው፣ ገዢ ነህ ነው፣ ጨቋይ ነህ ነው፣ አህዳዊ ነህ ነው። ኢህአፓ እኳ መጥፋት በጥይት መመታት ያለባቸው ሰዎች ተመልሰው ፓርቲ አቋቁሞ ሲመጡ እናት ፓርቲ አብይ አህመድ አቋቁሞ ሲያመጣ ከመለስ ዜናዊ የለመደውን አብይ መቀጠል የለበትም መቀጠል የለብም የሚሉ ትግሬዎች ናቸው። እንዴት መሰለህ? ፋኖና እኛ አብረን ሰርተን አብይ እንመታለን። አይቻልም። ትግሬ ከሚመጣ የኦሮሞ መንግስት መቀጠል አለበት። አማራ ህዝብ አትጃጃል። ኦሮሞ አለ እያረዳ ያለው አለ፣ በእውነት ነው ያርዳል። ግን መሪው ኤርትራዊ ነው። መሪው የአድዋ ትግሬ ነው። እዛው ተወልዶ ያደገ ኃይል ነው የሚያርድ። ዛሬ ሃይማኖቱ ማን ነው የሚገለው? አብይ ነው። ማን ነው የሚገለው? ሻቢያና ወያኔ ኦነጎች ናቸው። ለምን? ህዝቡ ሆ ብሎ አማራ ተነስቶ አብይ ነው እንደሚያደርገን ብለው በዚህ መንግስት ላይ እንዲነሱና ባስገቡት 100,000 በላይ ቲዲኤፍ መፈንቅለ መንግስት በነ ቲክታከሮች በሰበሰቡት ወጣት ለማድረግ ነው። ትግሬትም አልሄደም፣ መጀመሪያም አልሄደም። መሪዎች ብቻ ነው ዞር ያሉት። ትግሬ ክፍለ ኢኮኖሚ እንደያዘ ነው። ኤርትራ ክፍለ ኢኮኖሚ። እነዚህ ህዝቦች መውጣት አለባቸው ባይ ነው። ኤርትራዊ ኤርትራ የሚባል ሀገር መስርተህ በኢትዮጵያ ውስጥ እንድትኖር አንፈቅድም ነው፣ መፈቀድም የለበትም። ተገንጣይና ገጣዮች አዲስ አበባን ወረዋል። ፎቁ የነሱ ነው፣ ንግዱ የነሱ ነው፣ ብላክ ማርኬት የነሱ ነው። ይሄ ደግሞ ቅዘናም ኦሮሞ ደግሞ አይተኩስባቸው። በጣም በጭባጫ ነው ኦሮሞ፣ ሞራል የለውም፣ ፈሪ ነው። ትግሬን መናገር አይችልም ኦሮሞ። ሰሪ እንደ ጭቃ ጠፍጥፎ የሰሩት እኮ ነው። ኦሮሞማ ማለት እኮ የነሱ ነው። አኖሌ እኮ የነሱ ነው። ቄሮ እኮ የነሱ ነው። እነሱ በአማራ ላይ እንዲነሳ የቀሰቀሱት ያስተማሩት፣ በስርዓተ ትምህርት ያካተቱት ነው። ይሄን ትውልድ ቄሮኛ ልናሸንፈው አንችልም። በሐሳብ ልናሸንፈው አንችልም። ራሱ የኦሮሞ መሪዎቹ ካላሸነፉት በቀር በጠመንጃ ግን እናሸንፈዋለን። ለምን? እኛ አማራዎች የሀገር ሰሪዎች፣ የኢትዮጵያ ጠባቂ ሰዎች ነን። እንኳን ኦሮሞን ኬንያ እናንበረካለን። ያ ደግሞ የሚሆን ከህዋት ሻቢያ ከኦነግ ተላላኪ የጸዳ የፋኖ መሪ ሲኖር ብቻ ነው። ማንኛውም ፋኖ አድማ በታይ መግደል የለበትም። ምንሻ መግደል የለበትም። ቀልል ቀንበር መግደል የለብንም። ደም እያቃቡ ነው። ማንኛውም ምንሻ፣ ማንኛውም አድማ በታይ ፋኖ መግደል የለበትም። ማታ ማታ ፋኖ ሁኑ፣ ቀን ቀን ብልጽግና ሁኑ እያልኳችሁ። በዚህ አካሄድ ሳንገዳደል አማራዎች የማዕከላዊ መንግስት ስልጣን ይዛል። ትልቅ ህዝብ ላይ ትላለ፣ አድዋ አሸንፊያለሁ ትላለ፣ አገር ሰርቻለሁ ትላለ፣ ለዓለም ጸልያለሁ ትላለ፣ የሃይማኖት መሪ ላይ ትላለ፣ ኢትዮጵያ ዓለምን የበላይ ባንዲራው ትላለ። ለምን ቤተ መንግስት ማያዛቃተ? አንተ ወልጋዳ ህዝብ፣ አንተ አልኩባይ ቅማላም ህዝብ፣ በ21ኛው መቶ ክፍለ ዘመን እንደ ውሻ በእግርህ የምትሄድ ህዝብ፣ በእግርህ እንድትሄድ ያደረገ እኮ ኤርትራዊ ነው፣ ሻቢያ ነው፣ ግብፅ ነው። ተላላኪው ወያኔ ነው። ተላላኪው የኦሮሞ ኦነግ ኦሮሞማ ነው። እነ አህመድን ጀበል እኮ የግብፅ ተላላኪዎች ናቸው፣ የኢራን ተላላኪዎች ናቸው።
የሚድልስ ተላላኪዎች ናቸው። አማራ ኦርቶዶክስን የማፍረስ ነው አባዚያቸው። አማራን መግደል ነው፣ መምታት ነው፣ አገሩን መንጠቅ ነው፣ በእስላም አክራሪዎች ማስያዝ ነው። አይሆንም። ይሄ ኤርትራዊ ነኝ ብሎ አገር መስርቶ ሂዶ ወደቡን ሾጣጠጥ በየትኛው አገር ነው? በቀጭን አሁን እኮ አሰብን የምንኖረው ከአስመራ ለመምጣት 7 ቀን ይፈጅባቸዋል። አይችሉም እኮ አሁን የሚወር መንግስት ነው የጠፋ። እኮ አሰብን አዲስ አበባውን ከአዲስ አበባ ተነስቶ ቢወር ከአስመራ ለመምጣት ሳምንት ይፈጅባቸዋል በመኪና ራሱ። አቅምም የላቸውም። የኢትዮጵያን ህዝብ ማሸነፍ አይችሉም። ያን ስናደርግ ግን ተጠርገው ከኢትዮጵያ ውስጥ መውጣት አለባቸው። ሰሜነኛ ነኝ የሚል ጽምዶ ነኝ የሚል ኤርትራዊና ያድዋ ትግሬ ነው። ለምን? አማራ አሸንፏቸዋል፣ ኦሮሞ አሸንፏቸዋል፣ ኢትዮጵያ አሸንፏቸዋል። ልንገራችሁ፣ ድህነት አሸንፏቸዋል። አሁን ታከው በአማራ ኃይል ለመግባት ነው እንደለመዱት። አገረሰብ ይሉታል አማራን፣ ኦሮሞን፣ ትግሬዎች፣ ኤርትራዊ ትግሬዎች ምን ይሉታል? አገረሰብ ነው። አየው ሲንቁህ። እነሱ እኮ የጣሊያን ሹካ ማንኪያ ስለያዙ የሰለጠኑ ይመስላቸዋል። ትምህርታቸውን ብንፈትሽ ግን 4ኛ ክፍል ናቸው። የጣሊያን ሳልቫጅ ለብሶ ማናጀሩ ኤርትራዊ ወረቀት ገዝቶ ነው ኢትዮጵያ ውስጥ። ኤርትራዊ ሆኖ ማናጀር አለ። በመንግስት ስልጣን ላይ ያለው ሚኒስትር ነው። ኤርትራዊ እኮ ነው። በረከት ሰሞን እኮ ኤርትራዊ ነው። አርከበ ቋይ እኮ ኤርትራዊ ነው። ቴዎድሮስ አድሃኖም ለምንድን ነው ብላለ ሚኒስትርነት የሚቀመጠው? መውረድ አለበት በኢትዮጵያ መንግስት እኮ። አሸባሪ እኮ ነው። ገዳይ እኮ ነው። ትግራይ እናት ተገደለች እያለ ፖለቲካ ይሰራል። ስለ አማራ እናቶች ግን አንድም ቀን ተናግሮ አያውቅም። ይህን ስናገር ደግሞ ሊያታልል ይመጣል። ትግሬ የማያደርገው የለም። አሁን ወጥቶ ደግሞ ፋኖም እየተመታ ነው፣ ከፋኖ ጋር እንቆማለን፣ ሰሜነኞች ነን፣ አማራ እየተመታ ነው እንደኛ ብሎ ደግሞ አውቆ ደግሞ የተባበሩት መንግስታት ሊናገር ይችላል። ያኔ ደግሞ ይሄ ከካም አማራ ሆ ብሎ ይከተላል። አብይ እንደመጣው የሰሞኗን አንድ ጭንጋፍ ሴተኛ ዳሪ እኮ ኢህአፓ እያለ እኮ እያጨበጨበ ነው። እንዴት አይነት ኮልኮሌ ህዝብ ነው! ብልጽግና እያለ ሻዕቢያና ወያኔ ያለ ማለት ነው፣ ኦነግ አለ። እነዚህ በመሰረቱት መንግስት ውስጥ የሚመጣ ማንኛውም የፖለቲካ ፓርቲ በመንግስት የሚቋቋም ነው። ለአማራ የሚፈቀደው ለኢትዮጵያ የሚፈቀደው ዜብራ መንገድ መሻገር ከተማ ውስጥ ብቻ ነው። በኢትዮጵያ ውስጥ ፖለቲካ ፓርቲዎች የሚቋቋሙት አማራውንና ኦሮሞውን ሌሎችንም በወያኔ ጊዜ ተቃዋሚዎች እነማን ናቸው ብሎ ለመሰለል ነው። እንደነ ሀብታሙ አያሌው፣ እንደነ ይልቃል ጌትነት፣ እንደነ ልደቱ አያሌው፣ እንደነ ብርሃኑ ነጋ ድርጅት ይፈጥሩና ማን ነው የሚቃወም ተብሎ ጌታቸው አሰፋ ይሰልላል። ልደቱ አያሌው ማታ ማታ ሪፖርት ያቀርባል። ከጎጃም እንደዚህ፣ ከወለጋ እንደዚህ፣ ከአዲስ አበባ እንደዚህ፣ ከኢሉባቡር እንደዚህ፣ ከወላይታ እንደዚህ፣ ከአፋር እንደዚህ፣ ከሶማሌ እንደዚህ፣ ከመቀሌ ውስጥ ራሱ እንደዚህ አይነት ሰዎች እኛን ደግፈው መጥተዋል። ምን ይላሉ? ስለ መንግስታቸው የቀዳ ነው ብሎ ያቀርባል። ጌታቸው አሰፋ እነዚያን ቤተሰቦቻቸው ሁሉን ያጣራና ቤተሰቡን ከፈለገ ይገላል፣ ካልፈለገ እሱን ደግሞ ቆለጡን ቆርጦ ያጠፋዋል። ሲፈልግ ያጠፋዋል። መኪና ገጨው ይባላል፣ ታሰረ ይባላል። እንደውም አይታወቅም የት እንደሄደ። እነ ልደቱ ብቻ ነው የሚያውቁት። ያን ተናጋሪ አሁን ብዙ ተናጋሪዎች ነበሩ አማራዎች፣ የት ናቸው? ይሄን የሚያደርገው ትግሬ ነው። ሁለቱ ትግሬዎች እና ኦሮሞማ ብለው የፈጠሩት ኦሮሞ ውስጥ ያለው የመሸገው አክራሪ ኃይል አለ። የነጃዋር መሐመድ ክንፍ ማለት ነው። ስለዚህ አሁን እያታለሏቸው ትግሬ ከማታለል ወደኋላ አይልም። ለምን መሰላችሁ? የተሸነፈ ኃይል ነው። ተሸናፊ ኃይል ነው። ኤርትራ ተሸናፊ ኃይል ነው። ኦነጋዊ ተሸናፊ ኃይል ነው። የአማራን ኃይል መቋቋም አልቻሉትም። በድሮን ነው ኦሮሞች እየመጡ ያለ። በእግረኛ እኮ እየማረከው፣ የተማረከውን ደግሞ እነ ዘመነ ካሴ ይለቃሉ። የቀበሌ ቀንበር ግን ይገላሉ። አድማ በታኝ ይገላሉ። አድማ በታኝ ማለት እኮ የአማራ ቀድሞ ልዩ ኃይል ማለት ነው። ያሳምነው ልዩ ኃይል ማለት እኮ አያችሁ፣ የአማራ ልጆች ናቸው። ለምን ይገደላሉ? የመምሪያ ኃላፊ ለምን ይገደላል? የተማረው እንዲጠፋ። የቀበሌ ቀንበር ለምን ይገደላል? የሚያስተዳድር እንዲጠፋ። ሚሊሻ ለምን ይገደላል? ነገ ሲመጡ በተዳከመ አማራ ላይ ወደ 4 ኪሎ ሲመጡ ከፋኖ ጋር የሚዋጋቸው እንዳይኖር ነው። እንዲያውም አድማ በታኝን ማጠናከር ነው። እንዲያውም የአማራ ሚሊሻን ማስታጠቅ ነው። እንዲያውም የቀበሌ ቀንበሩን መጠበቅ ነው። ለምን? ትግሬ ከአማራ አልፎ ወደ ኦሮሚያ እንዳይገባ ኃይላቸው ቀድመው ገብተዋል። አሁን መሳሪያ ሳይዙ አሁን የሚጠብቁት ህዝባዊ አመጽ ነው። ህዝባዊ አመጽን ደግሞ ታያላችሁ።
አንድ ሰው መስዋዕትነት ከፍሎ ያነሳዋል። ትግራይ ጨካኝ ነው። አንዱን ያስነሱና ሳያውቀው ይመታል። ከዚያ በኋላ እንደ አጫሉ ያለው ብድግ ይላል። ያኔ ታጥቀው ይወጣሉ። ሲገቡ ረሀብተኛ ናቸው። ሲገቡ መንግስት ፈራን ብለው ነው የመጡ። ሲወጡ ግን ቲዴፎች ናቸው፣ የሰለጠኑ ኃይሎች ናቸው። 110 ሺህ ደርሰዋል። ከቀረውስ 170 ደግሞ እዚያ ጋር የቀረው 200 ሺህ ደግሞ ሲመጣ ዝም ብሎ አማራን እየጠረገው ይመጣል። ወሎን ይጠርጋል፣ ጎንደርን ይጠርጋል። እነሱ ማዕከላዊ መንግስት ይዘዋላ። ሲመጣ ግን ፋኖ የሚባለውን እያፈላለገ እያጸዳ ነው የሚመጣ። ወደ 4 ኪሎ ሲመጣ ወደ ዋናው መንግስት ሲመጣ ትግሬ ኤርትራ ተባብሮ ነው የሚመጣው። አማራ የተባለ ዘር ወንድ ልጅ የተባለ ሁሉ አይቀርም። ወንድ ሲያዩ ዝም ብሎ ይመጣል። የመንግስት ለውጥ ነው። እንደ 83 ያጭደዋል አማራ። ሴቶች ብቻ ይቀራሉ። ሴቶች ላይ ይወልዳሉ። ትግራዊ ትግሪ የሆነ ትግሪ የሚሸጥ እንደ ወልቃይትና ጎንደር፣ ትግሬ የሚሸጥ እንደ ባህር ዳር አይነት ህዝብ ይፈጠራል። ሰሜነኛንን የሚል ልጋጋም ጎጃሜ እኮ እያየን ወይ እናቱን ትግሬ ለጥልጧታል፣ ወይ አባቱ ደግሞ ትግሬ አግብቷል። ይሄ ቆሻሻ ጎጃሜና ጎንደር የምትለውን ማየት አልፈልግም። ከዋት ጋር እንሰራለን የሚል አክቲቪስት ካየ እሱ ጠላት ነው።